ወላጆቹ ያጩለትን ሴት ያገባ ወጣት የሱ አስገራሚ ታሪክ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰያት ዩቲዩብ ታዳሚያን እነሆ ዛሬ አንድ ታሪክን ይዤላችሁ መጥቻለሁ። ይህ ታሪክ ወላጆቹ ያጩለትን ሴት ያገባ ወጣት የሱ ታሪክ ነው። ይህ ወጣት ትምህርቱን ተከታትሎ ከጨረሰ በኋላ ተመረቀ። ከተመረቀ በኋላ ወደ ቤተሰቦቹ ተቀላቀለና የቤተሰቡን ስራ አጠቃሎ ያዘ። ከዛም ቤተሰቦቹን እየረዳ ባለበት ሰዓት ወላጆቹ ተመካክረው እኛ ለልጃችን ልንድረው የሚገባው ኢማንኛ ቆንጆ ለጋ እድሜ ላይ ያለች ሴት ነው በማለት እንደዛች አይነትን ሴት ፈልገው አገናኙት። ከዛም እሱ በጣም ደስተኛ ሆነ። ኢማኗን ሲመለከት ውበቷን ሲመለከት ገና ልጅነቷንም ሲመለከት በጣም ደስ አለውና በወላጆቹ ምርጫ ተስማማ። ከዛ በኋላ ወላጆቹ ድግስን ደግሰው ዳሩትና ለብቻ ጎጆ ሰተውት ለብቻ መኖር ጀመረ። ከዛም በኋላ ስራው በጣም ቢዚ ያደርገውም ስለነበር እንዲሁም ወደ ክፍለ ሀገር እየሄደም እየመጣ ስለሚሰራ በዚህ ሁኔታ ላይ እያለ ከአመታት በኋላ ልጅም ወልዶ ከዛም ለስራ ወደ ክፍለ ሀገር ወጣ። ከወጣ በኋላ ሚስቱን በሰላም ደርሻለሁ ለማለት ሲደውልላት ስልክ አታነሳለትም። ከዛ በኋላ ትንሽ ቆይታ ታነሳለች በማለት ችላ አለና ትንሽ ቆይቶም ደወለላት። ነገር ግን ስልክ አላነሳችለትም። በተደጋጋሚ መደወል ጀመረ። አሁንም ስልክ አታነሳለትም። በጣም ተጨናነቀ። ወደ ንዴትም ገባ። በተደጋጋሚ ይደውልላታል፣ ይቀጠቅጣል ስልኩን። ነገር ግን እሷ በፍጹም አላነሳችለትም። ከዛም በጣም ተናደደና ወደ ሌላ ቤተሰቦቿ ደወለ። ከዛም ቤተሰቦቿ አረ በጣም ሰላም ናት ምንም ችግር የለም አሉት። ነገር ግን እሱ በፍጹም ሊያምን አልቻለም ይሄንን ንግግራቸውን። ከዛም ቅርብ የምትባል ጓደኛዋ ጋር ደወለ። እሷ ጋር ሲደውልም ተመሳሳይ የሆነን መልስ መለሰችለት። አረ እሷ በጣም ሰላም ናት፣ አሁን ራሱ ከሷ ጋር ቆይቼን የመጣሁት በጣም በሰላም ላይ ነው ያለችው፣ ልጇም እንደዚሁ በማለት መለሰችለት። ነገር ግን እሱ የነሱ ንግግር ሊያሳምነው አልቻለም። በድጋሚ ቢደውልላትም በፍጹም ልትመልስለት አልቻለችም። ሜሴጅ ይልክላታል፣ በፍጹም አትመልስለትም። ለሶስት ቀናት ያክል በዛ አይነት መልኩ ጊዜውን አሳለፈ። አራተኛ ቀን ግን መዋልን በፍጹም አልቻለም። ከዛ እየገሰገሰ በንዴትና በስሜት ላይ ሆኖ እየገሰገሰ ተመለሰ። ሲመለስ ግን እሷም በንዴት ነበር የተቀበለችው። እንዴት ወሳኝና አስፈላጊ የሆነ ስራ አይደል እንዴ የሄድከውስ? ለሳምንት አይደል እንዴ ሄድከው? ለምን ተመለስክ? በማለት ተቆጣቸው። እሱም በቁጣ መንፈስ እንዴት ነው ስልክ ማታነሽልኝ? እንዴት ነው ስልኩን ማታየው? ስመለከትሽ ደህና ነሽ፣ ልጅሽም ደህና ነው አልহামዱሊላህ፣ እና ለምንድን ነው ስልክ ማታነሽው? በማለት ተቆጣት። እሷ ግን ያስቆጣት ነገር ሌላ ጉዳይ ነበር። ታዲያ አንተ ለኔ ስትደውልልኝ እንደዚህ ስትጨናነቅ 3 ቀን ሙሉ ለወላጆች ደውለህላቸው ነበር እንዴ? በማለት ነበር የጠየቀችው። ከዛ በኋላ ደነገጠ። አይ እኔ እንኳን ለነሱ አልደወልኩም፣ ላንቺ ወላጆች ግን ስላንቺ ለማጣራት ደውዬ ነበር አላት። አይደለም ላንተ ወላጆች ነው እንጂ መደወል የነበረብህ፣ እንዴት አልደወልክላቸውም? አንተ እኔ ስልክ ባለማንሳቴ እንደዛ ከተጨናነቅ አንተ ባለመደወልህ ወላጆችህስ ምን ያክል ሊጨናነቁ ይችላሉ? በማለት ጠየቀችው። ከዛም ለዚህ ከባድና ኃይለኛ ለሆነ ጥያቄዋ መልስ አጣላትና ቆም ብሎ ሳለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ረሳኸው እንዴ አለችው። ማ ሚን ሙስሊሚን ዩስቢህ፣ ማንም እኮ ሙስሊም የሚያነጋ የለም ወዋሊዳሁ ዐንሁ ራዲያን፣ በልጆቻቸው ጉዳይ ላይ እኮ ወላጆቻቸው ተደስተው ኢላ ካነ ለሁ ባባኒ ሚነል ጀና፣ ከጀነት ውስጥ ሁለት ለሱ በራፎች የተዘጋጁለት ቢሆን እንጂ የሚለውን ሐዲስ ረሳኸው እንዴ? በማለት ሁለት ወላጆችህን ሳትደውልላቸው እንዴት እስካሁን አስቻለህ? እንዴት ቆየህ? በማለት ጠየቀችው። እሱም በዝምታ ተዋጠ። በጣም ደነገጠ፣ ጸጥ አለ። በሐሳብ ውስጥ ተውጦ ሳለ ቁልፍ አወጣችና የመኪናውን ሰጣችው። አሁን በፍጥነት ወላጆችህን ዘይራቸው፣ መጀመሪያ ለኛ ከመጨነቅህ በፊት ለነሱ መጨነቅ አለብህ በማለት መከረችው። ከዛም እሱ እየገሰገሰ መጀመሪያ ወደ እናቱ እንዲሄድ ስለመከረችው ከዛም በኋላ አቅፍ አድርጎ ሳማትና እናቴ ሆይ እኔ አንቺን ዘነጋሁሽ ለሚስቴ ስደውልና ለልጄ ሳስብ በማለት በፍጥነት ይቅርታን ጠየቃት እናቱን። ከዛም እናትየቱ ፈገግ አለችና አይ ይቅር ብያለሁ ልጄ፣ ነገር ግን የሆነ ነገር እኮ አላመጣህልኝም ረስተኸው ነው እንዴ አለችው። ከዛም ምንድነው እናቴ አላት። ሁልጊዜ የምትልክልኝ እኮ የለመድኩት ነገር ነበረ፣ ያንን ነገር ዛሬ እንዴት አላመጣህልኝም ብላ ጠየቀችው። ከዛም እሱ በመደናበር ውስጥ ሆኖ ምንድነው እናቴ የረሳሁት ነገር ባክሽ ንገሪኝ ይላታል። ከዛ በኋላ ሁልጊዜ የምትልክልኝ ጧጧት የምትልክልኝ ምግብ ናታ፣ ያቺ ምግብ እኮ ትናፍቀኛለች፣ ስትልክልኝ በጣም ደስ ይለኛል፣ የልጄ ስጦታና ያንተ ምግብ መሆኑን ሳስብ ደስ እያለኝ ነው እኮ የምመገበው በማለት አስገራሚ የሆነ ነገር ነገረችው። እሱ ግን ይሄንን ነገር አድርጎት አያውቅም። ሱብሃንአላህ። ይሄንን ሁሉ የምታደርገው ይሄንን ሁሉ ድራማ የምትሰራው ያቺ ሳሊህ የሆነችው ሚስቱ ነበረች። ሁልጊዜ በባሏ ስም ነበር ወደ ወላጆቹ ምግብን የምትልክላቸው። ከዛ በኋላ በመደንገጥ ላይ ሆኖ አይ በጣም ቸኩዬ ነበር አመጣልሻለሁ ችግር የለውም በማለት ፈገግ
ብሎ ወደ አባቱም ሲሄድ ተመሳሳይ የሆነ ነገር ገጠመው። ከዛም ተመለሰና ምንድን ነበር ያስለመርሻቸው ምግብ በማለት ጠየቃት። ሁልጊዜ አንተ ከመብላት በፊት እኮ ጧት ጧት ጥሩ የተባለን ምግብ ሰራርቼ ለነሱ እልክ ነበር፣ ባንተ ስም ነበር ምልከው። ታዲያ ሁሌም ዱዓ ያደርጉልህ ነበር። ነገር ግን ዛሬ አንተ እንደዚህ ስትዘነጋቸውና ስትረሳቸው የሆነ ቀን እኔን ብታጣኝና እነሱን ብታስቀይማቸው ብዬ ፈራሁኝና ይህንን ነገር ላደርግ ተገደድኩኝ በማለት መለሰችለት። ሱብሃንአላህ ምን አይነት ሳሊህ የሆነች ሴት ብትሆን ነው? ምን አይነት ኢማን ቢኖራት ነው ያቺ ሴት? ብዙ የኛ ሴቶች ሙስሊም ሴቶች እኮ በአሁን ሰዓት ወላጅ አለህ ወይ በማለትም የሚጠይቁ አሉ። ሱብሃንአላህ እሷ ደግሞ የሱን ወላጆች በምን አይነት መልኩ ስትንከባከብ እንደነበረ ተመልከቱ። እዚህ ላይ ወላጆችም ትክክለኛ የሆነን ምርጫ መርጠዋል። ምርጫቸውንም አልሳቱም ነበረ። ልጃቸውንም በሚስቱ አግኝተውታል። አንዲት ሙስሊም የሆነችና በአላህ ሱብሃነሁ ወተዓላና በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ያመነች የሆነች ሴት እንደዚህ አይነት ተግባር ሲኖራት ምን ያክል ያማረ ይሆናል። በዱንያም ሰዎችን ታስደስታለች፣ በአኺራም አላህ ሱብሃነሁ ወተዓላ ዘንድ ደስታን ታስገኛለች። ትልቅ የሆነና እጥፍ ድርብ የሆነን አጅርም ታስመዘግባለች። ምናልባት ተግባሩ ከባድ ሊሆንባችሁ ይችላል እህቶች፣ ነገር ግን ክፍያው በጣም ከባድ ስለሆነ ክፍያውን እያሰባችሁ እንደዚህ አይነት መልካም ስራ እንድትሰሩ መክራችኋለሁ። ወንዶችም እንደዚህ አይነት ሴትን እንድትመርጡና ይቺን አይነት ሴት አላህ ሱብሃነሁ ወተዓላ እንዲወፍቃችሁ ዱዓ እንድታደርጉ ነው መመክራችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።